ደቡብ አፍሪካ መጤጠል የሆነ እንቅስቃሴ ብዙ አፍሪካውያንን ሕይወት እየቀጠፈ በስደት ያከማቹትን አንጡራ ሀብታቸውንም እያወደመ ነው። የዚህ ሰለባ ከሆኑት መካከል ደግሞ ኢትዮጵያን ይገኙበታል። አገር ቤት በአንድም ይሁን በሌላ መልኩ አልተመቸንም ብለው ራሳቸውንና ቤተሰቦቻቸውን ለመርዳት አሊያም በህገወጥ ደላሎች አማላይ ቃላት በመታለል ያላቸውን ንብረት ሽጠው ተሰደዋል። ደቡብ አፍሪካ ግን ለኢትዮጵያንም ሆነ ለሌሎች አፍሪካውያን ግፍ የሚፈስባት ሀገር እየሆነች መምጣቷን ስደተኞች በምሬት ይገልጻሉ። በደቡብ አፍሪካ የሚታየውን መጤጠል ጥቃት በተመለከተ ዮሐንስ ገብረ እግዚአብሔር ተከታዩን ዘገባ አዘጋጅቷል። በደቡብ አፍሪካ የመጤጠል እንቅስቃሴ እንደ ቀልድ በአንድ ጋጠወጥ ግለሰብ እንደተጀመረ በጆሃንስበርግ ከተማ የሚኖሩና ጄኔሬሽን ቱ ጄኔሬሽን የተባለ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ አቶ ገዛኸኝ ስማሞ አጫውተውናል። እንግዲህ እነኚህ የመጀመሪያ መነሻ ሶርሳቸው ላክ የሚባል አንድ ማፊያ ወጣት ገፍተን እናውጣ፣ ዱዱላ ማለት በዙሉኛ ግፋና አውጣ በግድ አውጣ ማለት ነው። ይሄ ግለሰብ በጥቂት አካባቢዎች አካባቢ ላይ ያሉ ሱቆችን ፕሮቴክት አድርገው ያለው ብሎ ገንዘብ ተሰብስቦ ተሰጠው። በዛ ገንዘብ ራሱን አደለበ። እንግዲህ የሱን ኮፒ እያዩ አፍሪካ አክሽን፣ ማርች ቱ ማርች፣ ዱዱላ ሙቭመንት እና ወደ 6-7 አይነት ፓርቲ ሆነው መጡ። እንዲህ በህገወጥ መንገድ ራሳቸውን ያደራጁ ወጣቶች ባካበቱት ህገወጥ ሀብትና ንብረት የዘር ጥላቻን እንደ ምሽግ እየተጠቀሙ የመጤ አፍሪካውያን ህይወትና ንብረት እየቀጠፉ እንደሆነ መረጃዎች ያመለክታሉ። በኢትዮጵያውያን ላይ ተጀምሮ ትንሽ ሰከን ብሎ የነበረው ዝርፊያ ከትላንት ወዲያም እንደቀጠለ አቶ ገዛኸኝ ያስረዳሉ። ቡሉምፎንቴን ከተማ ላይ እንግዲህ ተከታታይ 2 ማታ ነው የዘረፉት። ምንም አላስቀሩም። በርካታ ንብረቶቻቸውን ዘርፈዋሉ። በተለይ ቡሉምፎንቴን ፍሪ ስቴት በጣም በተከታታይ በ2040 ተዘርፏል። በተከታታይ 4 ዓመት የተዘረፈ ከተማ ነው እና መንግስትም የሌለ ነው የሚመስለው። በጣም ተጎድተዋል ቡሉምፎንቴን ከተማ ያሉ ኢትዮጵያውያን። በቅርቡ ከትላንት ወዲያ ከፍተኛ ዝርፊያ ተፈጽሞባቸዋል። አንድ ነገር ሳይቀር በጣም ነው ያወደሟቸው፣ በጣም ነው የዘረፏቸው። እንግዲህ ሲዘርፏቸው በቃ በሚያሳዝን ሁኔታ ሰው ከተኛ በኋላ መጥቶ ነው የሚዘርፉ። በግላጭ ከሄድ የነበረ ዝርፊያና ግድያ ትንሽ ቀዝቀዝ ባለባቸው አካባቢዎችም ጥቃቱ መልኩን እየቀየረ እየተፈጸመ እንደሆነ አቶ ገዛኸኝ አጫውተውናል። ሂድ አትበለው ግን እንዲሄድ አድርገው እንዲሉ ሱቃችሁ አትክፈቱ እያሉ ሱቅ በማዘጋት የክፋቱ ክፋት ደግሞ ፖሊሶች ከለላ የማይሰጡ መሆኑን እንደሆነ ነው አቶ ገዛኸኝ የሚያክሉት። ክፈቱ አላልናችሁም ሱቆቹን አትክፈቱ እያሉ በድብቅ እየሄዱ የማዘጋት ነገር አለ። እሱም ደግሞ ያው ገዢው ፓርቲ ለመንግስት ጠቅሙ ፖሊስ ጠቅሙ ይላል። ያው ፖሊስ ብዙም ከለላ አይሰጥም ለዜጎቻችን በብዛት አሁን በዚህ ጊዜ በሚስተዋለው። በደቡብ አፍሪካ እየተፈጸመ ያለውን የመጤጠል ጥቃት ተከትሎ ጋና የመጀመሪያ ዙር 300 ዜጎቿን ከደቡብ አፍሪካ አስወጥታለች። ሌሎች ሀገራትም በደቡብ አፍሪካ መንግስት ላይ የዲፕሎማሲ ጫና እየፈጠሩ ይገኛሉ። ጋና 300 ዜጎችን የመጀመሪያ ዙር ወስዳ እንግዲህ ያደረገችውን አቀባበልና ለዜጎች ያሳየችውን ፍቅር ሁሉም አፍሪካን እንደ ተሞክሮና እንደ አሪያ እያዩ ነው። የቦትዋና መንግስት ለዜጎቹ አለው ብሏል። የዚምባብዌው መንግስት እንደዚህ፣ የሞዛምቢኩ መንግስት ልዩ መልእክተኛና የውጭ ጉዳያቸው እንዲከው ከፕሬዚደንት ሲሪል ራማፎሳ ጋር መክሯል። የታንዛኒያዋም ጠንከር ያለ መልእክት ያስተላልፋለች። እንግዲህ አፍሪካ ላይ ቦትዋና ኢሚዲየትሊ ነው አክሽን የወሰደችው። ኤሌክትሪኩን ቆረጠች። ወዲያው ይቅርታ ጠይቀው ነው ልኡካን ቡድኑ በአስቸኳይ መጥቶ ተነጋግሮ ነው እንግዲህ ወዲያው ስምምነት የፈጠሩት እና ኢትዮጵያን በኩል ያለው ርብርብና ያለው እንቅስቃሴ ተጠናክሮ መቀጠል አለበት ነው የሚለውና የዜጎችን ጉዳይ እልባት እስኪያገኝ። በደቡብ አፍሪካ የሚገኙትን ኢትዮጵያውያን ማህበረሰብ አባላት ከዚህ ጥቃት ለመታደግ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ጋር ምክክር መደረጉን የገለጹት አቶ ገዛኸኝ ነገሮች ይሻሉ ይሆናል የሚል ተስፋ ከተግባራዊ እንቅስቃሴ ጋር እንደሚጠብቁ ነግረውናል። ይሁንና አሉ አቶ ገዛኸኝ በአንዳንድ ኢትዮጵያውያን የቸልተኝነት ሁኔታ እንደሚስተዋል አልሸሸጉም። የ7ኛው ሀገራዊ ምርጫ ጋር በተያያዘ ስለ ምርጫ ምዝገባ የመምረጥ ወይም ያለመምረጥ መብትና የሚቀጥሉት 5 ዓመታት የኢትዮጵያ ተስፋ ላይ ያተኩረናል። በዛሬው ዝግጅታችንም ወጣቶች ሀሳባቸውን ያካፍላሉ፣ ፖለቲከኞች ያዳምጣሉ። ዛሬ ትኩረት የምናደርገው ዲሞክራሲ ላይና ወጣቶች ለፖለቲከኞች ያላቸው መልእክት ላይ ነው። 4 ወጣቶች ሀሳባቸውን አጋርተውናል።
ዋና ዋና የሚባሉት የዲሞክራሲ መገለጫዎች ነፃ ምርጫ፣ የህግ የበላይነትና የመሰረታዊ መብቶች ጥበቃ ናቸው። ሰኞ ዕለት 7ኛውን ሀገራዊ ምርጫ የምታካሄደው ኢትዮጵያ ምን ያህል ዲሞክራሲ የሰፈነባት ይሆን? ኢትዮጵያ ውስጥ ዲሞክራሲ እንኳን አለ ማለት አይቻልም። ምክንያቱም እኔ እንደ አንድ ዜጋ በሀገሪቱ ውስጥ እየተከናወነ ባለው ነገር ስንመለከት ሰዎች ሀሳባቸውን በነፃነት የሚገልጹበት አግባብ የለም። እንደሚታወቀው በጣም በርካታ ጋዜጠኞች፣ ፖለቲከኞች ታስረዋል። እነሱ በታሰሩበት የህዝብ ድምፅ ታፍኖ ባለበት ለምሳሌ ተቃውሞውንም ሆነ ድጋፉን በአደባባይ እንዲገልጽ ባልተፈቀደበት ሁኔታ ዲሞክራሲ አለ ብሎ መናገር በጣም ያስቸግራል። ለዚህም ነው በየቦታው የትጥቅ ግጭቶች ያሉት። የገዢው መንግስት የራሱን ፍላጎቶች ብቻ ለማስፈጸም የሚሄድበት መንገድ ወይም ርቀት የዜጎችን መብቶች በመጨፍለቅ በመርገጥ ላይ የተመረኮዘ ስለሆነ ዲሞክራሲ ያለ ለማለት በጣም ይቸግረኛል ይላል ቶማስ ትክክለኛ ስሙ ሳይሆን ለዚህ ዝግጅት እንድንጠቀም የተስማማንበት ስም ነው። ትክክለኛ ስሙን ተናግሮ ሀሳቡን መግለጽ ያሰጋኛል ስላለ ስሙን እንዳንጠቀም ጠይቆናል። በተመሳሳይ ጥያቄ ላይ አስተያየቱን የሰጠን ሌላው ወጣት ትክክለኛ ስሙን እንዳንገልጽ ብቻ ሳይሆን ድምፁንም እንድንቀይር ጠይቆናል። አዲስ እንበለው። እሱም እንደ ቶማስ ኢትዮጵያ ውስጥ ዲሞክራሲ የለም ይላል። ለዚህም በምርጫ ቀስቀሳ ወቅት የታዘበውን በምሳሌነት ያነሳል። ክልል ላይ የነበረው የምርጫ ቀስቀሳ ሂደት ለእኔ በግሌ አሁንም ዲሞክራሲ እንደሚል ለማምነት እምነት የሚጥል አይደለም። ለምሳሌ በቀስቀሳ ወቅት ላይ ሰው ወደ ስራ እየሄደ ከስራ ቦታ ከመንገድ ላይ እና የድጋፍ ሰልፍ አለ ተብሎ የቀን ሰራተኛ ወደ ስራ እየሄደ ያለ፣ አንዳንድ ጊዜ ደግሞ ከስራ ቦታም ጭምር በጊዜ የሚገቡ ሰራተኞች ምናምን ይሄ ቻሌንጅ ማድረግ የማይችሉ በእውቀት ራሳቸው መከላከል የማይችሉ ሰዎች እየተመረጡ ነው ወደ ሰልፍ የሚወስዷቸው። የልጅ እናት የሆነችው ሌላዋ ወጣት ሜላት ትባላለች። ለመምረጥ የምርጫ ካርድ የወሰደች ሲሆን አምናበት ሳይሆን እንደ ግዴታ ስለቆጠረችው ነው። በዚህም የተነሳ በኢትዮጵያ በአሁኑ ወቅት ነፃ ምርጫ ይካሄዳል የሚል እምነት የላትም። የአካባቢው አሁን ሁሉም ቦታ ላይ የጸጥታ ሁኔታ ባልሰፈነበት ሁኔታ ላይ ሁሉም ቦታ ላይ የምርጫ ካርድ እኛ ሊመረጥ ተወስዷል ማለት በጣም ይከብዳል። ለምን ሁሉም ጋር መንግስት እንደ መንግስት የሚመራበት ሁሉም ቀበሌ ላይ ሁሉም ጎጥ ላይ ወርዶ እየመራ ስላልሆነ ማለት ነው። ያንን ስታዩ ያው ውሸት ነው ትያለሽ። ሁሉም በግንባር ምርጫ ካርድ አውጥቶ ምናምን ሳይሆን ለገበያ በሄደበት በማስገደድ ከሌላ ቦታ መጥተው ነው እየወጣ ያለው ካርድ እንደ ክፍለ ሀገር ማለት ነው። እንደ አዲስ አበባ ከሆነ ደግሞ ምርጫ ብቻ ስለሆነ ካርድ መያዝ ስላለብን ካርድ ይዘናል። በካርዱ መሰረት እንመርጣለን። የወጣት ሻሜል ከድር የዲሞክራሲ አመለካከት ግን ምልከታቸውን እስካሁን ካካፈሉን ወጣቶች የተለየ ነው። ዲሞክራሲማ አለ በጣም ያው ዲሞክራሲ ያለበት ሀገር ነው ያለው። እጅጋ ነው የምኖረው። ዲሞክራሲን መጀመሪያ ላይ እንዴት ትገልጸዋለህ? በቃ ያው አሁን ባለሁበት ከተማ ላይ ሁሉም ብሔር ብሔረሰብ ያለበት ከተማ ነው። ይኖራል፣ ሰርቶ ይገባል። በቃ በነፃነት። ይህ ብቻ አይደለም። ሻሜል በነፃነት ስለ ፖለቲካ በአደባባይ መወያየትም ይሁን አስተያየት መስጠት ይቻላል ይላል። የሰሞኑ የምርጫ ቅስቀሳም ቢሆን እሱ በሚኖርበት ጅጅጋ በነፃነት እንደተካሄደ ነው የሚናገረው። ከአንድ ከአራት ቀን በፊት አደባባይ ላይ ቅስቀሳ እያደረጉ ነበር፣ ተቃዋሚ ማለት ነው። ነፃነት አለ በጣም። ስለዚህ መሻሻል አለ በሚለው ወስደዋለሁኝ። ከምርጫ በኋላ ማንም ያሸንፍ ማን ምን አይነት ለውጥ ማየት ትሻለ እንደ አንድ ኢትዮጵያዊ ወጣት? አሁን መንግስት እንቅስቃሴ ላይ ነው፣ በጣም ልማቶች ላይ ነው፣ ስራ ላይ ነው። በጣም በዚሁ ቀጥሎ ብዬት በራሴ ደስ ይለኛል። በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ የተወለደችው እና በአሁኑ ሰዓት አዲስ አበባ የምትኖረው ሜላት ግን ከምርጫ በኋላም ቢሆን ጥሩ ለውጥ ይኖራል የሚል እምነት የላትም። ምክንያቱም ላይ ያሉት አካላቶች ብቻ አንድ ትንፋስ እንዲተነፍሱት ነው እንጂ ህብረተሰቡ ምን ይፈልጋል የሚለውን ነገር የማዳመጥ እንትኑ ስለሌለ ይሻሻላል ብዬ አልጠብቅም። ቶማስም ቢሆን ተመሳሳይ ሀሳብ ነው ያጋራን። ዲሞክራሲያዊ ምርጫ ይካሄዳል ብዬ ስለማላምን፣ ስለዚህ ከምርጫው በኋላም ምንም ብሩህ ጊዜ አይታየኝም። ከዚህ የባሰ የጭቆና ጊዜያቶች ነው እየመጡ ያሉት ብዬ ነው የማስበው እና ምርጫውም ተአማኒነት ያለው ምርጫ ይሆናል ብዬ አላምንም። ምክንያቱም በየቦታው እንደምንሰማው የሀገር መከላከያ ሰራዊት በብዛት ባሉበት አካባቢዎች እነሱ ናቸው የምርጫ አስፈጻሚ ሆነው ያሉትና ያ ማለት ደግሞ ዜጎች በነፃነት የሚፈልጉትን ፓርቲ የሚፈልጉትን እጩ ተወዳዳሪ
የመምረጥ ነፃነት ኖሯቸው ይመርጣሉ የሚል እምነት ስለሌለኝ ከዛ በኋላ ምንም ብሩህ ጊዜም ይመጣልን ብዬ እምነት የለኝም። ምኞት አይከለከልምና በስጋት ምክንያት ስሙን እንዳንገልጽና ድምፁን እንድንቀይር የጠየቀን ወጣት ከምርጫው በኋላ ሀገሩ እንዴት እንድትቀጥል ይመኛል። ቀዳሚው ዲሞክራሲ ነው ይላል። ዲሞክራሲ በአንድ ጀንበር የሚገነባ በአንድ ሰዓት አሁን ባለው ገዢ ፓርቲ ሊሆን ይችላል በቀጣይ በሚመጣው የሚገነባ ነገር ስላልሆነ ሁልጊዜ ሌሎች ዓለማት በአንድ ጀንበር እንዳልገነቡ እኛም ደግሞ በመተግበር መፍቀድ መቻል አለብን። ትልቁ ፍላጎት ኢትዮጵያ ውስጥ ዲሞክራሲ ውስጥ ነው። ማንም ዜጋ ከአንድ ቦታ አንድ ቦታ ብሔሩ፣ ማንነቱ፣ ቋንቋው ሳያሸማቅቀው ተንቀሳቅሶ ቢሰራ ደስ ይለኛል። ምክንያቱም እኔ ያየሁት በራሴ ላይ ሰቀቀን ያየሁት ነገር አለ። የገዢው መንግስትም ይሁን ተፎካካሪ ፓርቲዎች የወጣቱን ፍላጎት ምን ያህል በምርጫ ቀስቀሳቸው አጀንዳ አድርጓል ብለው ወጣቶች ያምናሉ? ጠንካራ የሚባሉ ፖለቲከኞች በእስር ቤት ነው ያሉት፣ ከሀገር ውጭ ነው ያሉት። ስለዚህ የወጣቱን ፍላጎት ተረድቶ ያንን ፍላጎቶች ለማስፈጸም በፖሊሲም በተለያዩ ፕሮግራሞችን ያላቸው እንትን በጣም ደካማ ነው። አንዳንድ ፓርቲዎች ላይ ግን የተወሰነ ለወጣቱ ትኩረት የመስጠት ነገር የሀገሪቱ ችግሮችን በድርድር ለመፍታት ለወጣቶች፣ ለሴቶች፣ ለህፃናት ተጠቃሚ የሚሆኑበትን እድል ለማመቻቸት በዛ አይነት ፕሮግራም ያላቸው ፓርቲዎች አሉ። ግን ያን ያክል ነው ማለት አይቻልም። አዲስም ቢሆን የወጣቱን ፍላጎት አጀንዳ ከማድረግ አንጻር ብዙም የተለየ ነገር ዘንድሮ አለማስተዋሉን ነው የሚናገረው።